1099 ወይም self employed ለምንባለው አዳምጡ። ቤት ለመግዛት በምናስብበት ጊዜ እና 1099 በምንሆንበት ጊዜ አበዳሪው ባንክ የሚመለከተው ጠቅላላ ገቢያችን ብቻ ሳይሆን ትርፋችንን ነው። አንድ ግለሰብ 100,000 ብር ገቢ አስገብቶ ትርፍ ያለኝ 25,000 ነው 30,000 ነው ብለን በምንልበት ጊዜ አበዳሪው ባንክ የሚመለከተው 25ቱን 30,000ን ገቢ ትርፍ ነው። ይሄ በሚሆንበት ጊዜ አነስተኛ አፕሩቫል ወይንም ደግሞ ኳሊፋይ ላናደርግ የምንችልበት ነገር ይፈጠራል ማለት ነው። አሁን ምሳሌ እንውሰድ። አንድ ሬስቶራንት ይሸጣል እንበል። ይህንን ሬስቶራንት ለመግዛት ፈለግን። ሬስቶራንቱን መግዛት በምንፈልግበት ጊዜ ባለቤቱን የምንጠይቃቸው ምንድን ነው? ገቢ፣ ወጪ፣ ታክስ ሬኮርዳቸውን ነው የምንጠይቅ። አሁን ይሄ ሬስቶራንት በአመት 100,000 ብር እናስገባለን፣ ትርፋችን ወደ 25 እስከ 30,000 ነው ቢሉህ ያንን ንብረት በ500,000 ብር ትገዛዋለህ? ያንን ቢዝነስ አትገዛውም። ባንኩም እናንተን የሚመለከታችሁ በዛ መልክ ነው። ታክሳችሁን በምታሰሩበት ጊዜና 1099 በምትሆኑበት ጊዜ ታክስ መክፈል ግዴታ ነው። አሜሪካን ሀገር ውስጥ ስፔሻሊ የምንኖር ከሆነ ታክስ በምንከፍልበት ጊዜና ገቢያችንን ስርዓት አድርገን በምንይዝበት ጊዜ ብዙ በሮች ሊከፈቱልን ይችላሉ እድገት የምናገኝበት። ስለዚህ ታክስ የሚሰራሉትን ሰው ስታማክሩ የወደፊት ፕላናችሁን ቤት መግዛትም ከሆነ እድገትም ከሆነ ይህንን ነገር በሰፊው መመክር ያስፈልጋል። የዛን ጊዜ ታክሳችሁ በምን መልኩ መሰራት እንዳለበት ትወስናላችሁ። ስለዚህም ሆነ ስለሌላ ጥያቄ ካላችሁ ደውሉልን።